ድል የመንሳት ምክንያቶች በማርቆስ ምሳሌነት በምን ልማካፈላችሁ እና ማርቆስ አስገራሚ ድል ነሺ ሰው ነው። ጅማሬው ብላቴና ነው፣ ፍጻሜው ግን ስታዩት እንዴት ሊሆን ይችላል ነው የምትሉት። እና በዘመኔ እንደ ማርቆስ ድል መንሳት እንዴት ይችላል በሚል መግቢያውን ዛሬ ወደ ክፍሉ አንገባም፣ መግቢያ ነው ማካፈላችሁ። እግዚአብሔር እንዲያስተምረን እንጸልያለን። እንደ ስናፍጭ ዘር በዚህ በኮዬ ስለተከልካት ቤተክርስቲያን በዚህም ደግሞ በምትሰራበት ጊዜ ገንዘብ ለመሆን ያዘጋጃቸው ባሪያዎችህ የተባረኩ ይሁኑ። አሁንም ዛሬ በስምህ እንጀምራለን። ጌታ ሆይ ይህን አካባቢ የልጅ ክርስቶስ ወንጌል እንዲገዛው፣ ሰዎችን ሁሉ እንዲማርክ፣ አጋንንቶችን ድል በመንሳት እግዚአብሔር ወነ ጳውሎስ ይጓዙ እንደነበረ እነሆ የልጅ ክርስቶስ ወንጌል ምድርን ሁሉ እስኪሞላ ድል ነሺ እንዲሆን ለባሪያዎች ጸጋን ስጠን። አቤቱ የሚቋቋሙ መናፍስቶች አየሩ ላይ ያሉ እግዚአብሔር አእምሮን የሚይዙ ኃያላን የተባሉ አሁን የሚሯሯጡ በስም ስልጣን ይታሰሩ። ለባሪያዎች ለሚሰሙት ሁሉ ጸጋ ስጠን። በጌታችን በኢየሱስ ስም ብለህ ስማን። ማርቆስ እንደምታውቁት ገና በ12 ዓመቱ ልጅ ሆኖ በማርቆስ 14 ቁጥር 5 ላይ ኢየሱስ ሊሰቀል ሲል ነጠላውን አውልቆ ራቁቱን የሮጠው ሰው ነው ታውቃላችሁ። እና 12 ዓመቱ ነው። ወታደሮች ሲጮሁበት ደንግጦ ራቁቱን የሮጠው ስለራሱ ጽፏል ማርቆስ። ገና በመስቀሉ ጊዜ 12 ዓመቱ ነው ይላሉ። እንዴት ብላቴና እንደሆነ አስቡ ይሄ ሰው። እና ማርቆስ ማለት ምልክት ማለት ነው፣ ወይም መለያ እንደማለት ሊሆን ይችላል። እግዚአብሔርም ያገኘ ሁሉ እንዳይገለው ቃየል ላይ ምልክት አረገበት። ትዝ ይላችኋል። ሕዝቅኤልም እንደዚሁ 9:4 ላይ የእግዚአብሔር ወገን የሆኑትን ግንባራቸው ላይ ምልክት አርግልኝ ይለዋል። ሐሰተኛው ክርስቶስም እንዲሁ ምልክት ያደርጋል ታውቃላችሁ። ስለዚህ ማርቆስ ማለት ለተለየ ነገር ምልክት ያለው ሰው እንደማለት፣ ልክ እንደ ስሙ ልዩ ነው ይሄ ሰው። እና የግል ሕይወቱ በሐዋርያት ሥራ 12 ላይ ነው የተጀመረው የዚህ ሰው ታሪክ። እና በሐዋርያት ሥራ 12 ላይ ሄሮድስ ቤተክርስቲያንን አሰቃያት። መጀመሪያ ጳውሎስ ነበረ፣ እሱ በደማስቆ ጌታ ድል ሲነሳው ሄሮድስ ቀጠለ። ለስልጣንና ለመንግስቱ ሲል ቅዱሳንን መግደል ፈለገ። አይሁዶች ደስ እንዲላቸው ወዶ ነው። በእርግጥ ያዕቆብ ሐዋርያውን ገደለው፣ ትዝ ይላችኋል፣ የዮሐንስ ወንድም። እና ጴጥሮስንም ሊገለው ወህኒ ቤት አሰረ። እና ጸሎት ማድረግ ጀመሩ ቅዱሳን። ጸሎት የተደረገው ማርያም የምትባለው ሴት ቤት ነው። እቺ ማርያም ባለጠጋ ነች፣ በጣም የጸሎት ሴት ነች እቺ ሴት። እና ማርያሞች ግን ብዙ አሉ፣ ቢያንስ ከ4 በላይ ማርያሞች አሉ። የትኛዋ ማርያም እንደሆነች ለመለያነት ነው የገባው። ማርቆስ የተባለ ልጅ ያላት ማርያም ቤት ይላል እንጂ ማርቆስ ምንም የጎላ ድርሻ የለውም። ለምልክት ብቻ ነው እዚህ ጋር የተጠቀመው። ሐዋርያት ሥራ 12 ላይ ይሄን ነው የምታገኙት። እና እናቱ ባለጠጋ ነች፣ ሮዴ የምትባል ሰራተኛ አላት። ሐዋርያቱን ሁሉ ለመያዝ የሚችል ትልቅ ቤት አላት። ባለጠጋና የጸሎት ሴት ነች እናቱ። እና የሷ ወንድም በርናባስ የበርናባስ የወንድሙ ልጅ ነው ይሄ ማርቆስ እምላችሁ። እናቱ የጸሎት ሴት ነች፣ አጎቱ ደግሞ ሚሽነሪና ነብይ አስተማሪ ነው። እንግዲህ ማርቆስ እንዴት ያለ እድለኛ ሰው እንደሆነ እና ስሙ የተነሳው ድንገት ነው ያልኳችሁ። እና ሉቃስም የሚያቀው ሆኖ አይደለም። ማርቆስ የተባለ ልጅ ያላት ማርያም ቤት ጸሎት ተደረገ። መልአኩም ልኮ ጴጥሮስን ከስራት አስፈታው ይላችኋል። እና እንደ እግረ መንገድ የተነሳ ይመስላል። እና በድንገት የተጠራ ይመስላችኋል። ነገር ግን በድንገት የጠራ ቢመስልም እግዚአብሔር ግን በማርቆስ ላይ ዓላማ ነበረው። አንዳንዴ በእግዚአብሔር ቤት ውስጥ ወይም በመስሪያ ቤት ወይም በቤተሰባችሁ ማንም ላያውቃችሁ ይችላል። እንደ አጋጣሚ ድንገትም ልትጠራ ትችላለህ። እና ጸሐፊዎችም አብረውት ያሉት ወላጆችም ባያውቁም እግዚአብሔር ግን ዓላማ አለው።
እና በዚህ በማርቆስ የሰራውን ስራ ስታው ትገረማላችሁ። ድንገት እንደው ከማርያም ማህፀን ዱብ ያለ ይመስላል። ጸሐፊዎቹም በደንብ አላወቁትም። እድሜው ገና ትንሽ ነው፣ ቲኔጀር ነው። 12 13 ምናልባት በዚህ ጊዜ 14 ዓመቱ ሊሆን ይችላል። እና የሱ ህይወት እዚህ ጋር ነው የተከሰተው ነው የምላችሁ። እና አንዳንዴ በህይወታችን ጉልህ ስም የሌለን ታዋቂና በሰዎች ሁሉ አእምሮ የሌለን ይመስለናል። አንዳንዴ ልክ እንደ ማርቆስ ትንሽ የተረሳን ሊመስለን ይችላል። ሰዎች ሌሎችን ለማመልከት ብቻ የሚጠቀሙብን ይመስለናል። የጊዜ ጉዳይ ነው። ኢየሱስ ክብሩን ይገልጣል በጣም በተዋረዱት ባልታወቁት። እንዲያውም ይሄ ሰው የተገኘው በምክንያትም ነው። ሐዋርያት ሥራ ምዕራፍ 12 ቁጥር 25 ላይ ወገኖች በጣም እየበዙ ሲመጡ በዚህ በንጉስ ሄሮድስ ስደት ምክንያት በአንጾኪያ ብዙ አማኞች እየበዙ ሲመጡ በርናባስን ያው ላኩላቸው። እዛ ወንጌል እየተሰራጨ መጣ እና በርናባስም ሳኦልን ፈልጎ አመጣውና ወንጌል እየተቀጣጠለ መጣ ታውቃላችሁ። ስለዚህ አንድ አጋቦስ የተባለ ሰው መጣ። ድንገት ነብይ ነው። በዓለም ላይ ታላቅ ረሃብ ይመጣል እግዚአብሔርን የተናገረው ብሎ ዓለም አቀፍ ረሃብ ሊመጣ እንዳለ አጋቦስ ሲያመለክት ሽማግሌዎች ገንዘብ ሰብስበው በኢየሩሳሌም ላለች ቤተክርስቲያን ገንዘብ እንዲያደርሱ ጳውሎስና በርናባስን መረጧቸው። ስለዚህ ቤተክርስቲያንን ብር ይዘው እስራኤል ላለችው ቤተክርስቲያን ገንዘብ ሰጥተው ሲመለሱ ማርቆስ የተባለውን አገኙት። ማርቆስ የተባለው ዮሐንስ፣ ሁለት ስም ነው ያለው እና ይሄ ማርቆስ የተባለው ዮሐንስ ሰዎች ገንዘብ ስጡ ተብለው በተላኩት በምክንያት ነው የተገኘው። ማርቆስን ለመፈለግ ማንም አልሄድም። ነብይም አይደለም፣ ሐዋርያም አይደለም፣ አስተማሪም አይደለም። እንዳልኳችሁ ብላቴና ነው። ድንገት በኢየሩሳሌም አገኙት። እንደ አገልጋይ እንደ ውሃ ቀጂ አይነት ስሜት ጳውሎስና በርናባስ ከኢየሩሳሌም ማርቆስን ይዘውት መጡ ይላል። እርዳታ በሚመስል መንገድ ነው የተገኘው እና በጣም ይገርማል የእግዚአብሔር አሰራር። እና ድል የመንሳት ምክንያት በእግዚአብሔር ጸጋ መታመን ነው። ዛሬ አሁን ማካፈላችሁ አንደኛው የእግዚአብሔር የጸጋ አሰራር በጣም ነው የምትገረሙት። ኃያላንን የሚሉ አዋቂነን የሚሉ እያሉ በፍጹም ያልታወቁ ያልታሰቡትን ይጠራል። አሁን ሉቃስን የጻፈ ማን ነው? ብቸኛ አሕዛብ ሆኖ ሉቃስን የጻፈው ዶክተር ሉቃስ ነው እንደምታውቁት። እና በጣም እንደ ፕሮፌሰር ነው። የሕክምና እውቀት አለው፣ የግሪክ እውቀት አለው። ሉቃስ ዓለም አቀፍ እውቀት አለው። እና ማቴዎስ ያው አይሁዳዊ ነው ታውቃላችሁ፣ ቀራጭ ነው። እና የብሉይ ኪዳንን ጥጥትን ያደርጋት ቀራጭም የሚሆን ሰው የተማረ ነው። እንዲያውም ዮሐንስማ የባለጠጋ ልጅ ነው። በጣም ሊቅ ከሚባሉት አንዱ ነው። ስለ ኢየሱስ የእግዚአብሔር ልጅነትን የጻፈው ታውቃላችሁ። ማቴዎስ የአብርሃም ልጅነቱን ነው የጻፈው። እና ሉቃስ ኢየሱስ ሰው ነው ብሎ ነው የጻፈው። እና እነዚህ ሁሉ ኃያላን እያሉ ብላቴናው ማርቆስም በወንጌል ውስጥ ገባ። ከአራቱ እንስሳት የእግዚአብሔርን ዙፋን ከሚጋርዱት ታላላቅ ኃያላን መሃል አራቱ አንዱ ማርቆስ ነው። ነጠላውን ጥሎ ራቁቱን ይሮጥ እኮ ነው የምላችሁ። እውቀት የለው፣ ማዕረግ የለው፣ በጣም ብላቴና ነው። ማርያም በቤቷ ውሃ እየቀዳ ያመላለሰ ትንሽ ብላቴና ልጇ ነው። ነገር ግን ከነዚህ ከአራቱ አንዱ ሆኖ ቁጭ አለ። እና አጠራሩ ድንገት ስሙ የገባ ይመስላችኋል? እግዚአብሔር ፕሮግራም አለው። እንደው በምክንያት ለእርዳታ ሄደው እግረ መንገድ ያገኙት ይመስላችኋል? ግን ከዘላለም በፊት እግዚአብሔር ያቀደው ሰው ነው ማርቆስ። የእግዚአብሔር የጸጋ አሰራር እንደዚህ ነው የሚያደርገው። በብሉይ በአዲስም በእንዲህ ያለ መንገድ የሰራባቸው አሉ። እና ሳኦል ክፉ መንፈስ ይዘው አንድ እረኛ አለ፣ አይኑ የሚያምር በገና መምታት የሚችል። አንድ ቀን ጫካ ሄጄ አይቼዋለሁ አለው ለንጉሱ። እባክህ ልካ አስጠራልን አለው። ያው ድንገት የተጠራ ይመስላችኋል ዳዊት ቤተ መንግስት። እግዚአብሔር ግን በዘላለም ዕቅድ ውስጥ ይሄን ብላቴና አኑሮታል። በአጋጣሚ በሚመስል ምክንያት በሚመስል ነገር እግዚአብሔር ጸጋ በሰው ህይወት ላይ ይሰራል። እጅ አልተጫነበትም፣ ማዕረግም አልተሰጠውም። ማርቆስ ግን በእግዚአብሔር ቁጥጥር ውስጥ ነበር። እንዲያውም ምዕራፍ 13 ቁጥር 5 ሐዋርያት ሥራ ምዕራፍ 13 ቁጥር 5ን ላንብብላችሁ። በአንጾኪያ ያለች የቤተክርስቲያን ገድል ነው ሉቃስ የሚጽፍልን። ግን የእግዚአብሔር ጸጋ እንዴት በስውር በግልጥም እንደሚሰራ
ሰዎች ሁሉ በፍሰት ውስጥ እንዳሉ ያመለክታል። በአንጾኪያም ባለች ቤተክርስቲያን ነቢያት ነበሩ፣ መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቄሬናው ሉኪዮስ፣ የአራተኛው ክፍል ገዢ፣ የሄሮድስ ባለሟል መናሄ፣ ሳውልም ነበሩ። እነዚህ ሁሉ የማርቆስ ስም ግን የለም። ማርቆስ እኮ እዛ ቸርች ውስጥ አባል ነው፣ ስሙ ግን አልተጻፈም። ከኃያላንና ሚዛን ከሚደፉት ስላልሆነ ስሙ እኮ አልተጻፈም። ነገር ግን ዝቅ ብሎ መንፈስ ቅዱስ ለእስራኤል ለዩልኝ ካለ በኋላ ቁጥር 5 ሄዳችሁ እዩ። በስልማናም በነበሩ ጊዜ በአይሁድ ምኩራብ የእግዚአብሔርን ቃል ሰበኩ፣ አገልጋይ ዮሐንስ ነበራቸው ይላቸዋል። ይህ አገልጋይ የሚለው ረዳት እንደማለት ነው። ሂድና ከሱቅ ዳቦ ግዛ እንደሚሉት አይነት እጅ አስታጣቢ አይነት ለጳውሎስና ለበርናባስ ረዳት ሆኖ እንደ አገልጋይ ሆኖ የተላከ ሰው ነው። ከዚህ ያለፈ ክብደት አልነበረውም በመጽሐፍ ቅዱስ እና ረዳትና አገልጋይ ብቻ ነው። ምናልባት በቤተ ክርስቲያን ውስጥ እንደዚህ ልትሆኑ ትችላላችሁ። እንትና እዛ ጋር መብራቱን አቆመው ሶኬቱ ትክክል ነው፣ በቃ ከዚህ ያለፈ በሰው አእምሮ ውስጥ ላትገነዘቡ ትችላላችሁ። አገልጋይ ሆነ ያልታወክ ቢመስልህም እግዚአብሔር ግን በስራ ላይ እንደሆነ ለነገራችሁ ፈልጋለሁ። ከማርቆስ ሕይወት የምናጠናው አንዱ እሱ ነው። በምዕራፍ 13 ቁጥር 1 ስሙ ባይጠቀስም ምዕራፍ 13 ቁጥር 5 ሐዋርያት ሥራ ላይ ረዳት ነው በሚል ስሙ እንዲጠቀስ እግዚአብሔር ፈቀደ። እንግዲህ እንደዚሁ በረዳትነት በአጋዥነት በእግዚአብሔር ቤት ውስጥ ስትሄድ እግዚአብሔር ዓላማ እንዳለው ለነገራችሁ ፈልጋለሁ። እና ወንበር ማስተካከል ይሆናል፣ በረዳትነት በር መዝጋት መክፈት ይሆናል፣ ቤት ማጽዳት ይሆናል። በጸጥታ ስትሰራ የእግዚአብሔር ጸጋ እንዴት እንደሚደውረው እንዴት እንደሚሸመነው አታውቅም። እሱ ትኩረቱ ቴዎሎጂ ትምህርት ቤት ያላቸው ጋር ሽማግሌ ስብሰባ አድርገው አጀንዳ ይዘው የሚወያዩት ጋር ብቻ አይደለም። የእግዚአብሔር አይኖች በምድር ሁሉ ላይ ናቸው። ጸጋው ይገርማችኋል፣ በሰዎች አይኖች ሁሉ፣ በእግዚአብሔር አይኖች በሰው ልጆች ሁሉ ላይ ነው። እና ማርቆስ በእግዚአብሔር አይን ውስጥ አለ። ወላጅቱን ማርያም አታውቅም፣ አጎቱ በርናባስ አያውቅም፣ እነ ጴጥሮስ አያውቁም። በዚህ ልጅ ውስጥ ያለውን ታላቅ ዓላማ እንደምታዩት ረዳት በሚል ነው የተጻፈው። እንዲያውም ምዕራፍ 15 ቁጥር 36 ላይ የብጥብጥ ምክንያት ሆኗል። ይሄው ልጅ ማርቆስ ምዕራፍ 15 ቁጥር 36 ከጥቂት ቀን በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማ ሁሉ ወንድሞችን እንጎብኝ፣ እንዴት እንዳሉ ምንወቃለው። በርናባስም ማርቆስ የተባለው ዮሐንስ ደግሞ ከእርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህ ከእነርሱ ጋር ሊወስድ አልፈቀደም። ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ሥራ ከእነርሱ ጋር አልመጣም ነበርና፣ ስለዚህም እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ። አብያተ ክርስቲያናትንም እያጸና በሶርያና በኪልቅያ ይዞር ነበር። እና በሁለተኛው የወንጌል ጉዞ በመጀመሪያ አብረው ሄደው ነበር። ለምን እንደሆነ አይታወቅም። ማርቆስ የተባለ ዮሐንስ ጉዞ አቋርጦ ተመለሰ። አንዳንዶች እናቱን አፍቀውን ይላሉ። ሁለት ብላቴና ስለሆነ እንደ በርናባስ መከራን መቀበል አልቻለም። ትቷቸው ወደ ቤቱ ሄደ። ጳውሎስ አዝኖበታል እና በሁለተኛው ወንጌል ጉዞ ናና እንጎብኝ አለ። በርናባስም ሐሳብ አቀረበ። ቀድሞ አብሮን የነበረ ግን ያቋረጠው የወንድሜ ልጅ ማርቆስ አብሮን ይሄድ አለ። ጳውሎስ በምንም አይነት አለ፣ ይሄ ተልኮ የማይፈጽም ደካማ ሰው ከኛ ጋር አይሄድም። በርናባስ ይሄዳል፣ አይሄድም፣ ምን ታመጣለህ? ተጣሉ። የሁለቱ አንጋፋ ሚሽነሪዎች ጠብ ምክንያት ሆነ። ጥጉን ይዞ ደንግጦ ተቀምጧል እሱ እና በርናባስም ኃያል ሆነ፣ ጳውሎስም ኃያል ሆነ። እጅ በመጫን ለአንድ ሚሽን የተላኩት በማርቆስ ምክንያት ተጣሉ። ስለዚህ ጳውሎስ ሲላስን፣ በርናባስ የወንድሙን ልጅ ማርቆስን ይዞ ተለያዩ ማለት ነው። እና የግጭት ምክንያትም ሆኗል። ይሄ ብላቴና ረዳት አገልጋይ ብቻ ሳይሆን በዋኖቹ ተቀባይነት አጣ። ጳውሎስ ሊቀበለው አልቻለም እና ሚዛን አልደፋለትም። ይሄ ልጅ የመጀመሪያ ሙከራ አድርጎለታል። ሲያየው ከኢየሩሳሌም አምጥተውታል። በእርግጥ የማርያም ልጅ ነው። በእርግጥ የጸሎት ሴት ነች እናቱ። ሆኖም ለሚሽነርነት አይበቃም። ገና ምራቅ አልዋጠም፣ አልበሰለም፣ ከኛ ጋር አይሄድም አለ ማለት ነው። አንዳንዴ ዋኖች የተባሉ
ላይቀበሏችሁ ይችላሉ። የቀደመ ድካማቸውን ይቅር ላይሉ ይችላሉ። ያ ማለት የእግዚአብሔር ፕሮግራም በእናንተ ላይ የለም ማለት አይደለም። ቄሱ አንድ ቀን ስሜን ጠርቶ አያውቅም፣ ፑልፒት እንኳን ሰጥቶኝ አያውቅም፣ አይ ሞገስ የለኝም ማለት ነው ትል ይሆናል። አይደለም። በርናባስ ጳውሎስ አልተቀበለህም ማለት እግዚአብሔር አልተቀበለህም ማለት አይደለም። በጳውሎስ ሚዛን ደካማ ነህ ማለት በእግዚአብሔር ፊት ደካማ ነህ ማለት አይደለም። እና አንዳንዴ አገልጋዮች ግን ላይቀበሉ ይችላሉ። የነገውን በአንተ የሚሰራውን ላያውቁ ይችላሉ። ሆድ ግን ሊበሰን አይገባም። በእውነት ተቀባይነት ያጣ ሲመስልህ እግዚአብሔርም ዓላማ አለው። በዛ ውስጥ ምን ሊያስተምርህ እንደሆነ አታውቅም። ነገር ግን ይሄ ሰው በቆላሲያስ ምዕራፍ 4 ቁጥር 10 ላይ ላንብብላችሁ። ቆላሲያስ ምዕራፍ 4 ቁጥር 10 ስሙ እዛም ጋር ተጠቅሷል። ቆላሲያስ ምዕራፍ 4 ቁጥር 10 ቆላሲያስ ምዕራፍ 4 ቁጥር 10 ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ፣ የበርናባስ የወንድሙ ልጅ ማርቆስ፣ ኢዮስጦስ የተባለ ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላችኋል። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽናንተውኛል። አትገረሙም? 5 ናቸው ያጽናኑት ጳውሎስን። ቲቂቆስ፣ አናሲሞስ፣ አርስጥሮኮስ፣ ኢዮስጦስ፣ ማርቆስ። ደካማ ነው ተብሎ ከ10 ዓመት በኋላ ከ5ቱ ምርጥ የእግዚአብሔር መንግሥት አገልጋዮችና ምርጥ አጽናኞች መሃል አንዱ የበርናባስ ወንድም ማርቆስ ነው አሉ። የተመረጠ አገልጋይና አጽናኝ ሆኖ ቁጭ አለ። ስሙ በድንገት የተጠራ፣ በምክንያት የተገኘ፣ ለጠብ ምክንያት የሆነ፣ በዋና አገልጋዮች ዘንድ ሞገስ ያላገኘው ማርቆስ ከጥቂት 10 ዓመት ገደማ ይመስለኛል በኋላ ፍሬው እየጎመራ መጣ። የእግዚአብሔር መንግሥት ሰራተኛ እኮ ነው የሚለው። የእግዚአብሔር መንግሥት ከኔ ጋር የሚሰሩ እነዚህ ብቻ ናቸው። ከ5ቱ አንዱ ማርቆስ የተባለው ዮሐንስ ነው አለ። ከእናንተ ለሌሎች ላዘኑት መጽናናት ለጳውሎስ የመጽናናት ምክንያት ሆነ። አታምኑ? በጣም ኃያል እና ታላቅ የሆነው ጳውሎስ ማርቆስ ያጽናናው ጀመር። የእግዚአብሔር መንግሥት ሰራተኛነቱ እየተገለጠለት መጣ። እጅ ሰጠ። አንዳንዴ ከኔ ማጽናናት ይወጣል ለአገልጋዮች ያውም ይሆን በእግዚአብሔር መንግሥት ውስጥ ግሉ ድርሻ አለኝ ትል ይሆናል። ይኸው በማርቆስ ሕይወት ይሆን ብላቴናው ማርቆስ ኃያሉን ጳውሎስን እና የወንጌል ሰራተኞችን ማጽናናት ጀመረ። አንዳንዴ ትልልቅ አገልጋዮች መጽናናት እንደሚገባቸው አይመስለንም። እግዚአብሔር ከነሱ ጋር ነው፣ ገብርኤል በቀኙ ሚካኤል በግራው ነው የሚመስለን። ብዙ ጊዜ በጣም መጽናናት የሚፈልጉት እንዲያውም ታላላቅ አገልጋዮች ናቸው። ይህን ልነግራችሁ እፈልጋለሁ። እኔ ትልልቅ አገልጋዮች አውቃለሁ በኢትዮጵያ ውስጥ በአንድም በሌላም። ግን ጠጋ ብዬ ሳይ ሰው የሌላቸው እነሱ ናቸው። ብዙ ሰው እያገለገሉ ብቸኞች፣ ብዙዎችን እያጽናኑ ሐዘንተኞች የሆኑ ብዙ አሉ። እና ይሄ ማርቆስ ጠጋ ብሎ ሲያየው ጳውሎስን ያጽናናው ጀመር። በእግዚአብሔር መንግሥት ሰራተኛ ውስጥ በጣም ጉልህ ሰራተኛ ሆኖ አገኘው። ጻፈለት። 5 ብቻ አገኘው። ከ5ቱ ከኔ ጋር አይሄድም ብዬ የናኩት እሱ ማርቆስ ነው ብሎ ጻፈለት ማለት ነው። እንዲያውም ታውቃላችሁ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ሁለተኛ ጢሞቴዎስ ሊሞት አካባቢ ሊገደል በሮም 2 ጊዜ ነው የታሰረው ጳውሎስ። በመጀመሪያው እስሩ ታውቃላችሁ 3 ደብዳቤ ጽፏል። በአንደኛው እስሩ በሮም እያለ እና ኤፌሶን፣ ቆላሲያስ እና ፊሊሞናን የጻፈው በዛ ሰዓት ነው የመጀመሪያው ምስክር የመሰከረለት። በሁለተኛው እስሩ በሁለተኛ ጢሞቴዎስ 4:11 ሊገደል ጫፍ ላይ ባለበት ሰዓት የጻፈውን ሁለተኛ ጢሞቴዎስ ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እስር ላይ ነው። በዚህ ሰዓት ሊገደል ተፈርሞበታል ጳውሎስ
ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ከአግሪጳ ዘንድ የተውኩትን በርኖስና መጽሐፍ ይልቁንም በብራና የተጻፉትን አምጣልኝ። ቁጥር 11 እንዲያውም ቁጥር 10 ዴማስ ያሁኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄ ሄዷል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄዷል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘህልኝና። ለምንም አይጠቅምም ያለው ማጽናናት ብቻ አይደለም፣ የእግዚአብሔር መንግስት ሰራተኛ ብቻ አይደለም፣ ለአገልግሎት ብዙ ይጠቅመኛልና ጢሞቴዎስ ማርቆስን ይዘህልኝና። አምናላችሁ? በጣም የሚያስገርም ነው። ለአገልግሎት ብዙ የሚጠቅምና በጣም ተፈላጊ ሆኖ ቁጭ አለ። ይህንን ያደረገው ማን ነው? የእግዚአብሔር ጸጋ ነው። ምናልባት ለዋነኞች ብዙ የምትጠቅምና ብዙ የምትጠቅሚና የምታስፈልጊ እንደሆነ ማን ያውቃል? ዋና የተባለው ጳውሎስ እጅግ ያስፈልገኛል ማርቆስን ይዘህልኝና አሉ። ያ ትንሽ ነጠላውን ጥሎ የሮጠ ብላቴና፣ አንተ ልፍስፍስ ነከኛ ጋር አትሄድም የጀመርከውን አጨርስም የተባለው ብላቴና እንደሱ ያለ የለኝም ቶሎ ይዘህልኝና አሉ። ከመሞቴ በፊት ማርቆስን እፈልገዋለሁ። ለምን? እጠቅመዋለሁ አይደለም፣ እጅግ ይጠቅመኛል። ጠቃሚ ያደረገው ማለት ነው እግዚአብሔር። በጳውሎስ ይህን ሁሉ ምስክርነት እንዳገኘ ብቻ አይምሰላችሁ። አእማድ የሆነው ጴጥሮስን መስክሮለታል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 13 አንደኛ ጴጥሮስ ምዕራፍ 5 ቁጥር 13ን ላንብብላችሁ። ከእናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄም ማርቆስ ሰላምታ ያቀርብላችኋል። በፍቅር እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላም ይሁን። ይሄን የጻፈው ጴጥሮስ ነው በሮም እና ምን ይለዋል? ከእናንተ ጋር ተመርጣ በባቢሎን ያለች። እቺ ባቢሎን የኮድ ስም ነች። ባቢሎን አሁን ኢራቅ ውስጥ ያለችው በዳንኤል ያያት ባቢሎን አይደለችም። ነገር ግን ስደት ስለነበረ ሐሳቡን ኔሮ ክርስቲያኖች እየበዙ ሲመጡ የሮም ንጉስ ኔሮ ከተማውን በእሳት አቃጠለው። እንዲያውም 7 ቀን የፈጀ ንዳድ ሆነ በከተማው። ብዙ ቤቶች ተቃጠሉ። ማን ይህን እሳት የለኮሰው ሲባል ራሱ ኔሮን የለኮሰው ይላሉ። በጣም አእምሮ እንደ እብድ የሚያደርገው ንጉስ ነበር። እነዚህ ጴንጤዎች ክርስቲያኖች ከተማውን አቃጠሉት አለ ማለት ነው ንጉሱ። እና በዛ ሰዓት ጠቅላላ ክርስቲያኖች ተያዙ። የመከራ ሰዓት ነው ታውቃላችሁ። ያደረሰባቸው መከራ አንዳንዶችን የእንስሳ ቆዳ ያለብሳቸውና ከእንስሳ ጋር ይለቃቸዋል። እንስሳው እንዲገለው ማለት ነው። በሰም የተነከረ ጨርቅ ላያቸው ላይ ጠቀልልና አበባ ሲጎበኝ እንደ ጧፍ እንዲነዱ ያደርጋቸዋል። ታስረው ይነዳሉ፣ እሱ አበባ ይጎበኛል። ታምናላችሁ? ካታኮምቦ የሚባል ስታዲየም ውስጥ ጨምሮ አንበሳ ጋር ያታገላቸዋል። እና በዛ እንደ እሳት መከራ ስላመጣባቸው የሚጽፉትም ደብዳቤው ራሱ ከሮም ነው አይሉም። ደብዳቤው ከተያዘ እንዳይገደሉ ባቢሎን የሚል ስም አውጡላት እንጂ ጴጥሮስ ይሄን የጻፈው ሮም ሆኖ ነው። እና በዚህ መከራ ሰዓት ከእናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄም ማርቆስ የወለደው ልጅ ሆኖ አይደለም፣ ግን ያሳደገው ልጅ ነው። ከልጅነቱ መንፈሳዊ ልጁ ነው። እና ልጄ ማርቆስ ሰላምታ ያቀርብላችኋል። በዚህ በመከራና በአውሬ በሚበሉበት ክርስትና ምንድነው ብለው በሚሉበት ሰዓት ማርቆስ የሰላም ሰው ሆኖ ያረጋጋቸዋል። ሰላም ለእናንተ ይሁን፣ አይዟችሁ እያለ እንዲያውም ማርቆስ ወንጌል የጻፈው በዚህ ሰዓት ነው ይባላል። ሮም ሆኖ በመከራ ውስጥ ላሉ ክርስቲያኖች ተስፋ ሊቆርጡ ጫፍ ላይ ላሉት የማርቆስን ወንጌል ጻፈ። አሁን ይሄንን ባክግራውንዱ ስታውቁ ነው ማርቆስ ወንጌል የሚጣፍጣችሁ። ለምንና እንዴት እንደተጻፈ ስታዩ። በጣም አጭር ነች። እንደ ሉቃስ ፍሰቱን የጠበቀ አይደለም። ከመጀመሪያ እስከ መጨረሻ የሚተረተር አይደለም። የኢየሱስ የእግዚአብሔር ልጅነትና
የደቀ መዝሙርነት ማንነት ላይ ያተኮረ እዛም እዚህም የጻፈ ነው እና አጭር ነች፣ አስገራሚ መጽሐፍ ነች። በኋላ ስለ መጽሐፉ እንመጣበታለን። ነገር ግን ጴጥሮስ በመከራ ሰዓት የሰላም ሰው ነው ይለዋል ማርቆስ። ጳውሎስንም የእግዚአብሔር ሰራተኛ ነው በጣም ያስፈልገኛል ብሎ ሲመሰክር፣ ጴጥሮስም የሰላም ሰው ነው ሰላም ይላቸዋል ብሎ ሲናገር ታዩታላችሁ። በመከራ ሰዓት የሚያረጋጉ የሰላም ሰዎች በጣም ጥቂት ናቸው። ተጨንቆ የሚያስጨንቅ ብዙ ነው፣ ፈርቶ የሚያስፈራችሁ ብዙ ነው እና መከራ ውስጥ ቆሞ የሚያረጋጋችሁ በጣም ጥቂት ነው። ከነሱ አንዱ ሆነ ማለት ነው ማርቆስ። በኔሮ ዘመን የሚያጽናና መልእክት መጻፍ ጀመረ። ድልነሽ ህይወት እንድንኖር፣ ስኬታማ ህይወት እንድንኖር አንዱ ማመን ያለብን በእግዚአብሔር የጸጋ አሰራር ነው። ሉቃስን ለዚህ ያበቃው ማን ነው? እሱ የእግዚአብሔር ሥራ ነው። እንደምታውቁት የማጽናናት ምክንያት ሆነ፣ የእግዚአብሔር መንግስት ሰራተኛ ሆነ። በኋላ እንመጣበታለን። ማርቆስ ወንጌል ከውስጡ ወጣ። የመጀመሪያ ወንጌል ነው፣ ሁለተኛ ቢጻፍም የወንጌል ስርጭት በሮም አደረገ። እንዲያውም የማርቆስ ወንጌል እስከ ግብጽ ድረስ ሄዷል ይባላል። እሱም ግብጽ አገልግሏል። ከአራቱ እንስሳት አንዱ ሆኖ ቁጭ አለ እና ዮሐንስ በንስር ነው የተመሰለው። ይሄ ማርቆስ በጥጃን የተመሰለው ታውቃላችሁ። እና ማቴዎስ በአንበሳን የተመሰለው እና ማርቆስ ሉቃስ በሰው ነው የተመሰለው ራእይ ላይ። ይሄ ማርቆስ ደግሞ በጥጃን የተመሰለው ለምን? በሚያርስ በሬ በአገልጋይ እንስሳን የተመሰለው እና እነዚህ እንስሶች የወንጌላውያኑ ምሳሌ መገለጫ ናቸው። እና ድል የመንሳት ህይወት፣ የስኬታማ ህይወት፣ የሚጨምር ህይወት ለመኖር አንዱ መለማመድ ያለብን እግዚአብሔር ጸጋ ሁሌ በስራ ላይ ነው። በማርቆስ የሰራ በአንቺም ይሰራል። ብቃቱ አይደለም፣ እድሜው አይደለም፣ ልምምዱ አይደለም። ለዚህ ሁሉ ያበቃው ማን ነው? እሱ የእግዚአብሔር ጸጋ ነው ማርቆስ። ሁለተኛው የወላጆቹም ትጋት አለበት። በእርግጥ የእግዚአብሔር ጸጋ በበላይነት ዋና ገዢ ቢሆንም ማርቆስን ለዚህ ያበቃው ግን የወላጆቹም ትጋት ውስጡ አለበት። ሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ መበለት ነች ማርያም፣ አባቱ ሳይሞት አይቀርም። ባለጠጋ ብትሆንም በመከራ ሰዓት በር ዘግታ የምትጸልይ ሴት ነች። ማርያም የሚጸልዩ ወላጆች ባሉበት ውስጥ ልጆቻቸው ብዙ ጊዜ ኃያላን ነው የሚሆኑት። 100% ይሆናሉ ባልልም ግን ለማርቆስ ስኬታማነት አስተዋጽኦ ያደረገው የመጀመሪያው እግዚአብሔር ጸጋ ነው። ሁለተኛስ ወላጆቹ ናቸው፣ በተለይ ማርያም እናቱ። ስለዚህ ማርያም ቅድም ያነበብኩላችሁ ሄሮድስ የተባለው ይሄ ሄሮድስ አንቲጳስ እጅግ መከራ ሲያመጣባቸው በር ዘግታ በጣም አግሬሲቭ ፕሬየር የምታደርግ ነች፣ ዋሬር ነች በጸሎት እና ሴቶችን ጠቅሳ ጠራች፣ ወንዶችን ጠራች፣ በር ዘጋች፣ ሮዴ በር እንድጠብቅ አደረገች፣ በጸሎት መፋለም ጀመረች። የምትጋደል ሴት ነች ማለት ነው የጸሎት ሴት ማርያም። ጴጥሮስን ከእስራት እንዲፈታ ምክንያት የሆነው በማርያም ቤት የተደረገው ጸሎት ነው። ተፋላሚ ነች። እንዲያውም ኢየሱስ ካረገ በኋላ 120 ሆነው በአንድ ቤት ነበሩ ይላል። ያ ቤት የማርያም ቤት ነው ይላሉ። 120 ሰው የሚይዝ ቤት አላት ማለት ነው። በጣም ሀብታም እንደሆነች ታያላችሁ። ጽኑ ጸሎት የምታደርግ ነች። በቤቷ በርናባስ ቃለ እግዚአብሔርን ያስተምራል፣ ጴጥሮስ ቃለ እግዚአብሔርን ያስተምራል እና ማርቆስ የተባለው ዮሐንስ ቁጭ ብሎ ዱካ ወንበር ላይ ይሰማል። ለዚህ ታላቅ የሚሽነሪነት በሐዋርያቱ ዘንድ ተፈላጊነት በመከራ ሰዓት አጽናኝ እንዲሆን ያበቃው ማን ነው? በማርያም ቤት ውስጥ ጸሎትና ቅዱስ ቃሉ ስላለ ከልጅነቱ ጀምሮ ጠጥቶታል። እንዲያውም በኋላ አካፍላችኋለሁ። ይሄ ማርቆስ ወንጌል በድብቅ የጴጥሮስ ወንጌል ነው የሚባለው እና ማርቆስ ከጴጥሮስ የሰማውን ነው የጻፈው። ለምን? ሮምም ልጄ ስላለው አብሮት ነበረ እና በእናቱም ቤት በማርያም ቤት ጴጥሮስ ብዙ ጊዜ ይመጣል። ከስራት ሲፈታ በማርያም ቤት ጸሎት እንዳለ አስቦ ወደዛ ሄደ። በሩንም አንኳኳ ይላል እና የታወቀ ቤት ነው ልላችሁ ያ ቤት እና በር ስትከፍቱ ሁልጊዜ ጸሎት ነው። ሐዋርያቱ እንደ ማግኔት እዛ ቤት የተሳቡ ናቸው። ስለዚህ ይሄ ልጅ ከልጅነቱ ጀምሮ በሐዋርያት ትምህርት የተማረ ነው።
በኢየሱስ ባይማርም እነ ጴጥሮስ እነ በርናባስ እነ ጳውሎስ ቃል ሲሰብኩ ከእግራቸው ስር ነበር። እና ወላጆች አመቻችተውለታል ማለት ነው። ታውቃላችሁ በአጭር እድሜው ብዙ ስኬት እንዲያገኝ የረዳው አንዱ የእግዚአብሔር ጸጋ ነው። ሁለተኛስ ወላጆቹ ናቸው። አንዳንዴ በቤታችሁ ባይብል ስተዲ ስትከፍቱ ለአዋቂዎች ይመስላችኋል። ልጆች ግን ብይ እየተጫወቱ እንደ ስፖንጅ ነው የሚወጡት። ሰላምታውን ይቀዳሉ፣ ቃል እግዚአብሔርን ይቀዳሉ፣ ጸሎቱን ይቀዳሉ። የትኛው ቃል እንዴት በልቦ አድሮ እንዴት እንደበቀለ አታውቁ። ካደገ በኋላ ነው የሚገባችሁ። ስለዚህ ለማርቆስ እናቱ ጸሎትና በቤቱ የተደረገው ቃል እግዚአብሔር በጣም ነው ለስኬቱ ይረዳው። አንዳንድ ወላጅ ዋና ይወስዳል፣ ጂም ይወስዳል፣ ትምህርት ቤት ይወስዳል። ቃል እግዚአብሔር ላይ ጉዳዩ አይደለም። አገልጋዮች ቤቱ የሉ፣ ባይብል ስተዲ የለ፣ ጸሎት የለ። ልጁ ምን አይቶ ይደግ? ባደገ ጊዜ እንዲያውም መዝሙረ ዳዊት ምዕራፍ 11 ይመስለኛል ሳኦል መሰረት ስለተበላሸ ምን አድርጌ ልረዳህ እችላለሁ አሉ። የሕፃን ልጅ መሰረቱ ከተበላሸ ካደገ በኋላ አታስተካክለው። በልጅነቱ በሚሄድበት መንገድ ምራው፣ ባደገ ጊዜ ፈቀቅ አይልም። እና ለዚህ ሰው ስኬት አንዱ የእግዚአብሔር ጸጋ ነው። ሁለተኛስ ወላጁ እናቱ ነች። ማርያም ድንቅ ሴት። አብርሃም ታላቅ አባት ብያለሁ። ለምን? ልጆችህን ጽድቅና ፍርድ በማስተማር የእግዚአብሔርን መንገድ እንዲከተሉ ማድረግ ችለሃል። ብራቮ አብርሃም ይለዋል። ትዝ ይላችኋል በመጽሐፍ ቅዱስ። እንበረም ጡትም ጽድቅም ነው የምታጠባው ልጇን ሙሴን። የፈርዖን ልጅ አይደለህም፣ በጮማ እንዳትለውጠው፣ በንግስና እንዳትለውጠው፣ ነፃ አውጪ ነህ እያለችው አሳደገችው። ሙሴን ባደገ ጊዜ እንደዚሁ ሆነ። ትሁትና በጣም የከበደ ሰው ሆነ። ምክንያቱ ማነች? እናቱ ዮካቤድ ነች፣ አባቱን በረም ይባላል። ጡት እያጠባች ከፈርዖን ገንዘብ ብትቀበልም ለፈርዖን አላሳደገችውም፣ ልጇን ለእግዚአብሔር አሳደገችው። የታመነ ካህን አስገራሚ ሰው ሆኖ ቁጭ አለ። በማን? እናቱ በጣም አስተዋጽኦ አድርጋለች። ነገር ግን ልጆቻቸውን ምሳሌያዊ ያልሆኑ ወላጆች ብዙ አሉ። በእውነት ትዝ ይላችኋል። አንዱ አሮን ነው። የአሮን ልጆች ያልተገባ እሳት አቀረቡ፣ ሁለቱንም ገደላቸው። ይኸውልህ ወደ እኔ በሚመጡት እቀደሳለሁ ያለው ይሄ ነው። አለቅሳለሁ ብትል አንተንም ይደግምሃል፣ ዝም በላለው። ሁለት ልጆቹን ጭጭ አደረገለት። ለምን? ከእግዚአብሔር ቃል ውጪ እሳት አቀረቡ። ካህኑ ማስተማር ነበረበት። ልጆቹ ግን አያውቁም። ታውቃላችሁ ኤሊ ልጆቹ ዝሙት ይሰራሉ። ኤሊ የሚያክል ታላቅ አንጋፋ ሊቀ ካህን እኮ አለ። ነገር ግን ምናምንቴዎች ናቸው፣ እግዚአብሔርን ማያውቁ። ገረማላችሁ። ነገር ግን ይሄ ማርቆስ የተባለው ዮሐንስ እንደው በልጅነቱ ቶሎ ፍንትው ብሎ ኢየሱስ ባይታይበትም እናትየዋ ብልጥ ነች። እንደ ግሉኮስ ቅዱስ ቃሉን አጠጥተዋለች። ቃለ እግዚአብሔር ያሉትን ሰዎች እየሳበች እሱን እያስቀመጠች ጸሎትና በቃል የተመሰረተ ሰው ነው ማርቆስ። እና ወላጆቹ አስተዋጽኦ አድርገዋል ነው የምላችሁ። ይሄ ስኬታማ የሆነው ሉቃስ ማለት ማርቆስ ወንጌልን መጀመሪያ የጻፈው ማርቆስ፣ ሐዋርያቱን ያስደመመው ማርቆስ፣ የእግዚአብሔር መንግስት ሰራተኛ፣ በጭንቅ ሰዓት መጽናናት ያልጠፋበት ማርቆስ ለዚህ ያበቃው ምንድን ነው? የእግዚአብሔር ጸጋ፣ ወላጆቹ እና ምናልባት ሶስተኛና የመጨረሻው ቤተክርስቲያን ነች ይመስለኛል። ቤተክርስቲያን ቀድም እንዳልኳችሁ ልዩ ጸጋው አውቃ ምዕራፍ 13 ቁጥር 5 በርናባስና ሳውል ላይ እጅ ጭነው ጸለዩ፣ ማርቆስንም አብረው ላኩት። ምናልባት ፍሬውን ሳያዩ አይቀሩ። ተተኪ አገልጋይ እንዲሆን ከሁለቱ ኃያላን ሚሽነሪዎች ጋር ማርቆስንም አብረው ላኩ። ሰዎችን በምድባቸው በስጦታቸው የምታሰማራ ቤተክርስቲያን ነበረችው ማርቆስ። እንደው በጅምላ የምትነዳ አይደለችም። የማርቆስ ጸጋ እየተገለጠላት ሲመጣ ለሚሽነሪነት መላክ፣ ከሚሽነሪ አገልጋዮች ጋር ማጠጋጋት፣ ሲደክም እያበረቱ፣ ከዛ መጽሐፍ እንዲጽፍ ደግሞ እያሳሰቡ ትራክ ውስጥ ጨመሩት ማለት ነው። እነዚህ ሶስቱ ተደምረው የእግዚአብሔር ጸጋ እና
ቤተክርስቲያን፣ ወላጆች፣ የሱም ድርሻ ተጨምሮ ሰውየው የተቀመመ ለበጎ ስራ ሁሉ የተዘጋጀ አስገራሚ ሰው ሆኖ ቁጭ አለላችሁ ማርቆስ። አሁን ግማሽ ድረስ ሄድኩ በእውነት ስለ ማርቆስ ሕይወት በማካፈል። እንግዲህ በዚህ ጉባኤ አንዳች ምክንያት አለው ጌታ። ምናልባት እንደ ማርቆስ የኋላ ታሪክህ ብዙም ያሳፍራል፣ እርቃን እስኪታይ የሮጥክ ሰው አለ፣ ችግር የለውም። ማርቆስ ያው እንደዚህ ሲሯሯጥ ነበር ልጅ ሆኖ እንዳልኳችሁ። እንደው ስምህ ተጠርቶ በአጋጣሚ ወይ ለማመልከት በከሌሱ ጋር ገባ ብለህ ነው የከሌ ቤት እንደሚባል። የማርቆስ እናት ማርያም ነው የተፈለገው። ስምህ እንኳ አስቦ ተጠርቶ ላያውቅ ይችላል፣ ለሌላው መታወቂያ ሆነ ይሆናል። ምንም ችግር የለውም። እና በሰበብና ሆን ብለው ሳይሆን እግረ መንገድ ተጠልፈ የሄድክ ያህል እስኪመስልህ ታስቤ አሰልጥነውኝ እጅ ጭነው ጸልየው አይደለም የተላኩኝ እግረ መንገድ ነው የምትል ብትኖር እንዲሁ ነው ማርቆስ የሚሆነው። እግረ መንገድ ቢመስልህም እና አጋጣሚ ቢመስልህም የእግዚአብሔር መንፈስ ግን በስራ ላይ ነው። በዚህ ጉባኤ ለአንድ ሰው መልእክት አለው። ኃያላን የሁሉ አገልጋዮች ንቀውሃል። ሉቃ ይሄው ማርቆስ ተንቋል። ለምንም የማይጠቅም ልፍስፍስ ተብለሃል። ምንም ሆድ አይባስህ። ማርቆስ ይሄ ሁሉ በጳውሎስ ቢናቅም ነገር ግን ሆድ አልባሰውም። ከ10 ዓመት በኋላ ፍሬው እያጎመራ መጣ። መንፈስ ቅዱስ ስራው ድንቅ ነው። የተዋረዱትን የሚያከብር፣ በሰው ያልታሰቡትን በከፍታ የሚያስቀምጥ አይደለም። የበታችነት የሚሰማቸው ጸጋ የሚሰጥ የእግዚአብሔር ልጅ ኢየሱስ አለ። በጳውሎስና በበርናባስ ብቻ አይደለም፣ በደካማው ብላቴና በእነሱ ሐዋርያ በሆኑ ዘመን በ12 ዓመቱ ልጅ ጀምሮ እግዚአብሔር ብድግ አደረገው። ወንጌል የተጻፈው የግሪክ ዕውቀት ባለው ብቻ አይደለም፣ የብሉይ ኪዳን ዕውቀት ባለው ቀራጭ ብቻ አይደለም፣ ሀብታምና ምጡቅ ዕውቀት ባለው በዮሐንስ ብቻ አይደለም፣ በብላቴናው በማርቆስ ሐዋርያ ነብይም ባልሆነው ማዕረግ በሌለው በብላቴናው ወንጌል ተጽፏል። ስራው ድንቅ ነው። ለዚህ ያበቃው ምንድነው? የእግዚአብሔር ጸጋ ነው። ስለዚህ እኔ አረባም አልጠቅምም በእኔ ትልቅ ስራ የሚሰራ አይመስለኝም የምትሉ መንፈስ ቅዱስ ያነጋገራችሁ ነው። የመጀመሪያ ወንጌል የወጣው ከማርቆስ ነው። ሉቃስ ቀርቷል፣ ማቴዎስ ቀርቷል ከሱ። ማርቆስ ከማንም አልቀዳም፣ ከሱ ነው የተዋሱት። የመጀመሪያ ወንጌል ነው። በእርግጥ መልእክቶች ቢኖሩም ማርቆስ በተጻፈበት ሰዓት በሮም የመጀመሪያ ወንጌል ግን ስለ ክርስቶስ አምላክነት የእግዚአብሔር ልጅነትና አገልግሎት ቀድሞ የጻፈው ማርቆስ። ኢየሱስን እኮ ሲያገለግል አልነበረም እንዳልኳችሁ፣ ግን ከጴጥሮስ ሰምቶ እዛም ጴጥሮስ የሰበከውን ሰምቶ በጽሁፍ ቁጭ አደረገልን እና ዝርዝርና በጣም ብዙ ባይሆንም ዋና አንኳር የሆኑትን ቁጭ አደረገው። ማን ያውቃል ባንቺ ምን እንደሚሰራ? እና ያልተጠበቀና ድንገታዊ ታላቅ ስራ የሚሰራ ሰው በዚህ ቤት አለ። በእውነት አሜን ትላላችሁ? አንቺን እኮ ነው የሚያወራሽ፣ አንተን እኮ ነው የሚያወራ ወንድሜ። ስለዚህ ተስፋ እንዳንቆርጥ፣ ሆድ እንዳይብሰን፣ ሁሉን የሚችል አምላክ በስራ ላይ እንደሆነ ልነግራችሁ ፈልጋለሁ። በፍሰት ውስጥ እንደ ተራራ ባትታይም በፍሰት ውስጥ እንዳለ ልነግር ፈልጋለሁ። እንደነ ኤልያስ እንደነ ኤልሳ ታላላቅ ኃያላን አገልጋዮች ደምቀ ባትታይም ከነሱ ያልተናነሰ በጸጥታ ውስጥ የሚሰራበት ሰው እዚህ ቤት አለ። ከጳውሎስ ከበርናባስ ያልተናነሰ እነሱ ሲያዝኑ ሲታሰሩ እንዲያውም ያገለግላቸው ጀመር። ከኋላ መጥቶ እባካችሁ አምጡልኝ የሚባል ሰው ሆኖ ቁጭ አለ። ለዚህ ያበቃው ምንድነው? የእግዚአብሔር ጸጋ ነው። ለዚህ ያበቃው ምንድነው? ወላጁ ነች እናቱ። ለዚህ ያበቃችሁ ማን ነች? ቤተክርስቲያን ነች። እነዚህ ሁሉ ተባብረው እንዲሆነ ስለ ማርቆስ ወንጌል እንዲሁ እንደ ወፍ በረር ትንሽ ላካፍላችሁ። በሚቀጥለው ሳምንት ጌታ ቢፈቅድ ከቁጥር 1 እንጀምራለን። ትኩረቱ አሁን ወደ አውትላይ ልገባ ነው፣ ወደ መጽሐፉ። የማርቆስ ወንጌል ዋና ትኩረት ኢየሱስ የእግዚአብሔር ልጅ ነው። ከዛስ በተግባር በስራው የተገለጠ አገልጋይ ነው። አለቀ። ይሄን ብቻ እንዲያውቁለት ነው የፈለገው። ለምን? በሮም ስደት አለ፣
ወንጌል ገና እየጀመረ ነው። ወንጌል ያልሰሙ በጣዖት የተሞሉ በሮም ያሉ ብዙ ሰዎች አሉ። ዲቴል ውስጥ መግባት አልፈለገም፣ ጊዜ የለውም። አጭር ጊዜ ነው ያለው። ዋናውን መልእክት ጽፎ አሰራጨው። ስለዚህ እንዲያውቁለት የፈለገው ምንድነው? ኢየሱስ የእግዚአብሔር ልጅ መሆኑንና በስራው አምላክነቱ የተገለጠ እውነተኛ አገልጋይ መሆኑን ሰዎች ሁሉ እንዲያውቁ ነው። ሌላው ዝርዝሩን አንተው ራስህ ጨርሰው ነው የሚለው። ዋናውን በትሩን ካስያዝኩ ዝርዝሩ ሌሎች ወንጌሎች መልእክቶች ይመጣሉ። ራሱን መንፈስ ቅዱስ ይገልጥልሃል። ዋናው ይሄ ነው። ብዙ ያልዳኑ ሰዎችና ሰልፉ ብዙ ስለሆነ አጭርና ዋናውን ቁጭ አድርገው ማርቆስ ዓላማው ያ ነው ማለት ነው፣ ትኩረቱ። እንዲያውም 41 ጊዜ ወዲያው የሚል ታገኛላችሁ በማርቆስ። አንድ ቦታ አይቆይላችሁም። ወዲያው 41 ጊዜ እንዴት ፈጣን እንደሆነ ተለዋዋጭ እንደሆነ ታያላችሁ። ከአንድ ታሪክ ወደ አንድ ታሪክ፣ ከአንድ ቦታ ወደ ሌላው እና ማርቆስ ፈጣን ነበረ። ዘመኑ አጭርና የስደት ስለሆነ ወንጌል በብዙ ቦታ እንዲደርስ የፈለገ አይነት ይመስላል። ጸሐፊው በእርግጥ እኔ ማርቆስ ነኝ ባይልም፣ ነገር ግን የቤተክርስቲያን አባቶች በግልጥ ይሄን ተናግረዋል። ዮሐንስ አይሁዳዊ ስሙ ነው፣ ያው ማርቆስ ሮማዊ ስሙ ነው እንዳልኳችሁ። በኢየሩሳሌም ነው ያደገው። እነዚህ አውስበያስ፣ ፓፒያነስ፣ ኢራኒየስ፣ ክሊመንት፣ አውሳቢዮስ የተባሉ ታላላቅ የቤተክርስቲያን አባቶች ማርቆስ ወንጌል የማርቆስ እንደሆነ ጽፈዋል። መረጃ ብዙ ያቀርባሉ። የጳውሎስና የጴጥሮስ ወዳጅ እንደሆነም ቅድም አሳይቻቸዋለሁ። የጌታን ሥራ በቅደም ተከተል የጻፈ አይደለም እንደነ ማቴዎስ እና ገና ሲጀምር ስለ ገብርኤል ስለ ማርያምም አይናገርም። የእግዚአብሔር ልጅ የኢየሱስ ክርስቶስ ታሪክ ይላችኋል። እንዲያውም የመጀመሪያውን ብቻ ለአንብባት ማርቆስ ወንጌልን። ማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ኢቭን ውልደቱ ጋር አይደለም፣ ኢየሱስ የእግዚአብሔር ልጅ መሆኑን እንድታውቁ መጓጓቱን ታያላችሁ። ከዛ መጥምቁ ዮሐንስ አገልግሎት ውስጥ ጥልቅ አለ እና ስለ ተግባራዊ አገልግሎትና ኢየሱስ የእግዚአብሔር ልጅ መሆኑን እንድታውቁ ብቻ ነው የፈለገው ማለት ነው። ማርቆስ የተጻፈበት ጊዜ በ64 ዓመተ ምህረት ጴጥሮስ ከተገደለ በኋላ በሮም ተዘቅዝቆ ተሰቅለዋል በኋላ ነው የሚሉ አሉ። አይ በህይወት እያለ ነው የሚሉ አሉ። እነ ክሊመንት እነ ኦርጌን የተባሉ ጴጥሮስ ወንጌሉን በህይወት እያለ ማርቆስ እንዲጽፍ አዞታል ይላሉ። ኖ በህይወት እያለ በሮም ነው የተጻፈው የሚሉም አሉ። ተደራሲያኑ በሮም ያሉ ሮማውያን አሕዛብ፣ ምክንያቱም አንዳንዱ አጻጻፍ ትርጉም ይሰጣቸዋል። የዕብራይስጥ ቃል ስለማያውቁ የዕብራውያንንም ወግ ስለማያውቁ ትርጉሙን በማርቆስ ወንጌል ይጽፍላቸዋል። ተደራሲያኑ ክርስቲያን የሆኑ አዳዲስ ክርስቲያኖች በሮም ያሉ፣ እንዲሁም ጌታን ያልተቀበሉ በሮም ግዛት የሆኑ አሕዛቦች ናቸው አንባቢዎቹ ማለት ነው። በምዕራፍ 7 ቁጥር 4 ላይ ጽዋ፣ ማድጋ፣ የናስ ዕቃ፣ አልጋ የማጠብ ልማድ እስራኤሎች አላቸው ብሎ ይነግራቸዋል። ለእስራኤሎች አይደለም የተጻፈው ማለት ነው። ስማቸውንም ዮሐንስ ይልና የነጎድጓድ ልጅ ማለት ነው ብሎ ይተረጉምላቸዋል። እና ለሮማውያን እንደተጻፈ እነዚህ ሁሉ ምልክቶች ናቸው። ቦታው እንዳልኳችሁ ሮም ነው። ጴጥሮስ ያው በመጨረሻ ያገለገለው የሞተውን በሮም ስለሆነ ነው። ማርቆስ ከጴጥሮስ ጋር አብሮት እንደነበረ ሁለተኛ ጢሞቴዎስ 4:11 እና 5:13 ላይ አለ። በጣም አጽንኦት የሰጠው ኢየሱስ የእግዚአብሔር ልጅ ነው። አንዳንዶች ረቢ ነው፣ የዳዊት ልጅ ነው፣ ክርስቶስ ነው፣ መሲህ ነው፣ የሰው ልጅ ይሉታል። ማርቆስ ግን በጣም ያጎላው የእግዚአብሔር ልጅ ነው የሚለውን። እንዲያውም ምዕራፍ 1 ቁጥር 11 የምወደው ልጄ ይሄ ነው እሱን ስሙት የሚለውን አስፍሮታል። ገና አገልግሎት ሲጀምር ልጄ ነው እርሱን ስሙት፣ አብ ከሰማይ ያለውን ጽፎታል ማለት ነው። ከተፈጥሮ በላይ የሆነው ብዙ ድርጊቱን ማርቆስ ጽፎልናል። አጋንንት ሲያወጣ፣ ኃጢአት ማስተሰረው፣ ሽባን ማራመዱ፣ ሙታንን ማስነሳቱ፣ በውሃ ላይ መሄዱ እና የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ነው ካልክ በኋላ በሚያደርገው ድርጊት
አምላክነቱን ለማጽደቅ ይፈልጋል ማርቆስ። ተግባራዊ ክርስትናን በአገልግሎት የተገለጠ ደቀ መዝሙር ላይ ነው የሚያተኩረው ማለት ነው። አብዛኛው ግማሹ እንዲያውም ፓርት ከግማሽ በላይ ስለ ሕማማቱን የጻፈው ስለ ስቃዩ እና ኢየሱስ ለሰው ልጆች ዋጋ እንዴት እንደከፈለ ሕማማቱን ለረጅም ምዕራፍ ጽፎታል። ወደፊት እናጠናዋለን። የሰው ልጅ መሆኑንም ጽፏል። መራቡን፣ መድከሙን፣ ለጸሎት ብቻ መሆኑን፣ መቆጣት ማዘኑንም ጽፏል። አገልጋይ መሪ መሆኑንም ጽፏል። ከቦታ ቦታ በፍጥነት እየተጓዘ ኢየሱስ እንዳገለገለ እንደ ማርቆስ የጻፈ የለም። ሰዎችን ለማገልገል ለማገዝም ከዚህም ከዛም እዚህ አለ ስትሉት እዛ ማርቆስ ይህንን ጽፎልናል ማለት ነው። እና ትኩረት የሰጠው ደቀ መዝሙር ራሱን ደቀ መዝሙር ሁሉ ራሱን የካደ መስቀሉን ይሸከም ይላችኋል። ምዕራፍ 3:13 ነፍሱን ለኔና ለወንጌል የማይሰጥ ለኔ ሊሆን አይገባም። መስዋዕታዊ የደቀ መዝሙር ህይወት ላይ ያጎላል። ቅድሚያ ለወንጌል መስጠት ዓላማው ብዙ አማልክት ባሉበት በሮም ኢየሱስ የእግዚአብሔር ልጅ እንዲሆኑ እንዲያምኑ ብቻ ነው። እንዳልኳችሁ ደጋግሜ በማርቆስ ወንጌል ብቻ ያሉ ወደ ጥቂት ነገሮች አሉ። በማርቆስ ወንጌል ብቻ የምታገኙት ዘር ይዘራል፣ ሰዎቹ ይተኛሉ፣ ዘሩ ያድጋል፣ ዛላ ይሆናል፣ ፍሬ ያፈራል፣ ይታጨዳል የሚለው ቃል በማርቆስ ወንጌል ብቻ ነው የተጻፈው። ሰንበት ለሰው እንጂ ሰው ለሰንበት አልተፈጠረም የተባለውን ምዕራፍ 2:27 ማርቆስ ወንጌል ላይ ብቻ ነው የምታገኙት። ሰው ሁሉ በእሳት ይቀመማል፣ መስዋዕትን በጨው 9:49 ላይ ማርቆስ ወንጌል ላይ ብቻ ነው የምታገኙት። አንድ ዲዳና ደንቆሮ መንፈስ አመጡ፣ ጣቱንም በጆሮ ከቶ ምላሱንም ዳሶ ኤፍታ ብሎ ፈወሰው የሚለውን ማርቆስ ወንጌል ላይ ብቻ ነው። ምዕራፍ 7:31 8:22 ላይ አይኑን ጸለየለት፣ ምን ታያለህ አለው። ሰዎች እንደ ዛፍ ሲወዛወዙ ድጋሚ ጸለየለት፣ አጥርቻ ያለው አለ የሚለው በማርቆስ ወንጌል ብቻ ነው የተጻፈው። 3:34 ኤፍታህ አለው፣ ተፈወስ ማለት ነው ብሎ ትርጉሙንም ጽፏል። በማርቆስ ወንጌል ብቻ ነው። 5:13 ላይ ማርቆስ ከሰውየውም ወጥተው አጋንንት አሳማዎች ገቡ፣ አሳማዎቹም 2000 ነበሩ ያለው ማርቆስ ብቻ ነው። ቁጥራቸውም በቁጥር ጽፏል። 3:21 ላይ የኢየሱስ ዘመዶችም ኢየሱስ አበደ ብለው ሊያዩት ሄዱ የሚለውን አበደ ብለው የሚለውን ማርቆስ ብቻ ነው የጻፈው። ምዕራፍ 1:13 ላይ ኢየሱስም ምድረ በዳ ከአራዊት ጋር ነበር ይላችኋል። ማርቆስ ብቻ ነው የጻፈው። ከአራዊት ጋር ነበር የሚለውን ሌላ ቦታ አታገኙትም። 7:3 ላይ እጅ ሳይታጠቡ አይበሉም ወጋቸው ብዙ ነው ብሎ የጻፈም ማርቆስ ላይ ብቻ ነው የምታገኙት። እንግዲህ ከማርቆስ ምን እንማራለን? ከዚህ ብዙ ከመተረክ ከወንጌል ጋር ፊት ለፊት መጋፈጥ ነው የሚልህ ማርቆስ። ብዙ ዝባዝንኪ ውስጥ አይገባልህም። አብርሃም እንደዚህ ነው፣ ዳዊት ጎልያድ ብትለው እዛ ውስጥ አይገባም። ዋናውን አእማዱን ኢየሱስ የእግዚአብሔር ልጅ መሆኑን ይይዘዋል ማለት። ያንን ከጨበትክለት ማርቆስ ረካ። ዮሐንስ እንደዛ አይደለም። በመጀመሪያ ቃል ነበር ብሎ ስነ መለኮታዊ ጥልቀት ውስጥ ነው የሚከትህ። ማርቆስ ግን እንደዛ አይደለም። ተልቆም አቅሙም የሚፈቅድ አይመስለኝም። መንፈስ ቅዱስ ያስነሳው ዋናው ኢየሱስ የእግዚአብሔር ልጅ ሆኖ የደቀ መዝሙር ህይወት ላይ በተግባር እንድትገልጠው፣ ከዛ በኋላ ዞር ብሎ ትተው ነው የሚሄደው ማርቆስ። ከዚህ የምንማረው ይሄንን ነው፣ የተግባር ሰው መሆን፣ በአጭር ዘመናችን ዋና ነገር ላይ መተኮር። ማርቆስ አጭር ዘመን ያለችው መስዋዕት ሆኖ የተገደለው በአሌክሳንድሪያ ይላሉ። ግን ያችኑ አጭር ዘመን ዋናው ኢየሱስ ላይ ደቀ መዝሙር ሆኖ መኖር ላይ ሲሰብክ ሲጽፍና ሲያገለግል ነበር ይላሉ። ቁልፍ ጥቅስ ማርቆስ ወንጌል ላይ ምዕራፍ 10:45 ላይ ነው። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አገልግሎት ላይ በጣም ያተኩራል ማለት ነው። የመጽሐፉ አከፋፈል ሁለት ነው በዋናነት። ከምዕራፍ 1:1 እስከ ምዕራፍ 8:26 ስለ ኢየሱስ አገልግሎትና ትምህርት ነው። ሁለተኛው ትልቁ ክፍል ምዕራፍ 8:27 እስከ ምዕራፍ 16:20 ላይ ሕማማት ሞቱንና ትንሣኤውን ነው። ለሁለት ነው የከፈለው።
ሕማማት ሞቱና ትንሣኤው ላይ ብዙ ጽፏል። አስተምሮትና አገልግሎቱ ላይ እንደዚሁ ጽፏል። ወደፊት ላጠናን እንዲመቸ 8 ዋና ዋና ክፍል ለመክፈል ይቻላል ለማጥናት። እና አንደኛው የምናጠናው ምዕራፍ 1 ከ1 እስከ 13 አንድ ገዢ ርዕስ አለው። ለአገልግሎት መዘጋጀት በሚል እናጠናለን። አንድ ብለን እዛ ውስጥ ብዙ ጥናቶች አሉ እንዳልኳችሁ። ሁለተኛ የገሊላው አገልግሎትና ተቃውሞ፣ በኢየሱስ ላይ የደረሰው ተቃውሞ፣ የገሊላው አገልግሎትና የደረሰበትን ተቃውሞ ከምዕራፍ 1 ቁጥር 14 እስከ ምዕራፍ 3 ቁጥር 6 እናጠናለን። እዛ ውስጥ በዚህ ገዢ ርዕስ እናጠናለን ማለት ነው። ሶስተኛ በገዛ ከተማው ያለው አገልግሎትና የተመረጡ 12 ሐዋርያት በሚል ከምዕራፍ 3 ቁጥር 7 እስከ ምዕራፍ 6 ቁጥር 6 እናጠናለን። 4 የተቸገሩትን መርዳት እና 12ቱን ሐዋርያት መላክ በሚል ከምዕራፍ 6 ቁጥር 7 እስከ ምዕራፍ 8 ቁጥር 30 እናጠናለን ማለት ነው። 5ኛ ጉዞ ከገሊላ ወደ ኢየሩሳሌም ምዕራፍ 8 ከ31 እስከ ምዕራፍ 10 ቁጥር 52 ድረስ። 6ኛ በኢየሩሳሌም ያካሄደው አገልግሎት ምዕራፍ 11 ከቁጥር 1 እስከ ምዕራፍ 13 ቁጥር 37 የምናጠናው ነው። 7 ስቃይና ሞቱ በኢየሩሳሌም ከምዕራፍ 14 ቁጥር 1 ጀምረን እስከ ምዕራፍ 15 ቁጥር 47 8ኛውና የመጨረሻው ትንሣኤው ነው። ምዕራፍ 16 ከቁጥር 1 እስከ 20 የምናጠናው ይሆናል። የማርቆስ ወንጌል ይህንን እግዚአብሔር ቢፈቅድ በህይወት ብንኖር እስከ ምዕራፍ 16 በዚህ ከፋፍለን እናጠናለን ማለት ነው። ከዚህ ከማርቆስ ወንጌል ዛሬ ምን ቀረልን? እንግዲህ ትንሽ ብላቴና የ10 ዓመት የ12 ዓመት ብላቴና በአጭር ዘመን ከሐዋርያቱ ጋር እኩል ሚሽነሪ ሆኖ በታሰሩበት በመከራቸው ሰዓት ከጎናቸው ቆሞ አስገራሚ ከአራቱ ወንጌል አንዱን ጽፎ የሚያጽናና መከራን ድል የሚነሳ ወንጌል አሰራጭ ሆኖ ቁጭ አለላችሁ። ስለዚህ በማርቆስ ወንጌል የሰራ ኢየሱስ በእኛም ይሰራል። ሌላ ወንጌል ባንጽፍም ነገር ግን የኢየሱስ ወንጌል በእኛ ምክንያት ይሰራጫል። በከንቱ አልተፈጠርሽም፣ በከንቱም አትሙች። ስለዚህ እንደ ጳውሎስ የመጀመሪያው ማርቆስን እንደናቀው ሰዎች ባይገነዘቡሽ እግረ መንገድ ስምሽ የሚጠራ አንድ ቀን የምስጋና ሰርተፊኬት እጅም ተጭኖብሽ ባያቅ እንኳ እግዚአብሔር በሥራ ላይ ነው። ማንም በጌታ ያልታወቀ የለም። ስለዚህ ደካማ የሚመስሉ ብልቶችን ክብር እያለበሰ በአካላቶች መገጣጠም እያደረገ ክብሩን የሚገልጥ ኢየሱስ እዚህ ቤት አለ። በማርቆስ ከሰራ በእውነት እላችኋለሁ በሁላችን ይሰራል። ለዚህ የኛ ድርሻ ምንድን ነው? በጸጋው መደገፍ ነው። የወላጆች ድርሻ ምንድን ነው? በልጆቻቸው ቃልና ጸሎትን መሰረት ማስጣል ነው። የቤተ ክርስቲያን ድርሻ ምንድን ነው? በምድባቸው ማኖር። ከዛስ ከውስጣችን የሚፈልቅ ነገር አለ። ምን ይፈልቃል? ወንጌል ይፈልቃል። ከማርቆስ እንደፈለቀ ከውስጣችን መጽናናት ይፈልቃል። ለሚያዝኑት አገልግሎት ይፈልቃል። ምናልባት ማንም ያልደረሰበትን ታላላቅ ገድል ከኛ መሃል በአንዳችን ሊሰራ ይችላል። የእግዚአብሔር ጸጋ ይህን የሚያደርግ የእግዚአብሔር ጸጋ እዚህ ቤት አለ። ስሙ የተባረከ ይሁን።